ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተገናኝተናል ማለት ነው። እንግዲህ ኖላዊ ድራማ ማለት ነው እና ማለት ነው እውነት ለመናገር እኔ በአሁኑ ማለት ደስ የተሰኘሁባቸው አሉ ያዘንኩባቸውም አሉ ማለት ነው። ቆይ በነገራችን ላይ ደግሞ ማለት ነው ሜላትን ለምንድን ነው የምትከታተያት እያሉ የሚሏት ማለት ነው። ለምንድን ነው ቆይ ወይዘሮ ባዩሽን ለምንድን ነው የምትከታተያት እያሏት ለምንድን ነው? ሲቀጥል ደግሞ እዚህ ጋር ድርስ አለችባት ማለት ነው። አይ እንደው ገረመችኝ እኮ አንቺማ እናቴ ገና ሰው ቤት ራሱ መግባትሽን ራሱ የረሳሽ ይመስለኛል ማለት ነው። ሀኒቾ ደነገጠች ማለት ነው። እዚህ ጋር ብላት የማታውቀውን ስትላት ማለት ነው። ምክንያቱም ሌላ ጊዜ ያቆለማመጥሽ ነበረ የምትጠራት ማለት ነው። እና እላችኋለሁ ውድ የዚህ ቻናል ተከታታዮች እዚህ ጋር ደግሞ እሷም ድረስ አለችባት ማለት ነው። ግን ፍቃደኛ ሆና እሱ ያለበትን ቦታ ልታሳያት ፍቃደኛ አይደለችም በፍጹም ማለት ነው። እና እኔ በነገራችን ላይ በጣም አሳዘነኝ ማለት ነው። እውነት አስባችሁታል? ይህን ጊዜ ጓደኛው ኖሮ ቢሆን አሴር ማለት ነው እንዴት እንደሚያደርጉለት ነበር፣ እንዴት እንደሚያግዝለት ነበረ። ግን ብቻውን ሆኖ የእውነቴን ነው የምላችሁ ስልኩን ሲቀሙት ራሱ በጣም ነበር ያዘንኩት ማለት ነው። በጣም ነበር ያዘንኩት። ጭራሽ ደግሞ ወደ ድብደባም ገቡ ማለት ነው። አያችሁ አይደለ? አንድ ስትሆኑ ብዙ ነገሮች ከባድ ናቸው። ጓደኛ ብላችሁ ስትጠጓቸው ብቻ ብዙ ነገሮች አሉ ማለት ነው። እና እኔ በጣም ነው የሌለን ያሳዘን። ልክ እንደዛ ሲደበድቡት ማለት ነው አሴር ደርሶለት ቢሆን አስባችሁታል? እኔ የእውነቴን ነው የምላችሁ በጣም ነበረ ደስ የሚለኝ ማለት ነው። እና እዛ ፓርት ላይ እኔ በጣም ያዘንኩት ማለት ነው። እኔ ምስኪን እኔ ውሃ ጠጣፍ ውሃ እኔ እና እላችኋለሁኝ ወደዚህ ቻናል ተከታታዮች እናላችኋለሁኝ ውዶችዬ ማለት ነው። እውነት በዚህ ዙሪያ በጣም ነው ያዘንኩት ማለት ነው እንዳልኳችሁ። እና ሲቀጥል ለምንድን ነው እሱ አላሳየም ብላ ግግም ማለች ግግም ድርግ አለች ማለት ነው። ለነገሩ ሀኒቾ ራሱን ያናዳኛለች። የእውነቴን ነው የምላችሁ እኔ በፍጹም ከአሴር ውጭ ያለ እሷ ራሱ እሺ የምትል አይመስለኝም ነበረ እንደዛ ስትሆን ከርማ። አሁን ግን አሴሩን እንደው ታናደኛለች ከዛኛው ጋር ሰዓት አሴርን ትታ ማለት ነው። ግን ሁለቱ ጓደኞች ያሳዝኑኛል። በተለይ ይሄኛው አሁን ላይ እንደዚህ ጥቃት ሲደርስበት ምን አለ ግን አጠገቡ ሆኖለት ይሁን ጓደኛው እያልኩኝ ተመኘሁኝ ማለት ነው። ምክንያቱም ከዛኛው ጋር ቢጣሉ አስቡት፣ የሚጣሉ አሉ፣ ይደባደባሉ፣ ይሰዳደቡ፣ ግን ተመልሰው ያው ናቸው። ምርጥ ጓደኛ ማለት ነው። እነዚህ ግን አስባችሁታል? አብረው በልተው፣ አብረው ጠጥተው፣ አብረው ተጫውተው ዞር ብለው እሱን እንደዛ ሲያደርጉት እኔ እውነቴን ነው የምላችሁ በቃ ይሁን ያላለን እንጂ የሌለ ነው ያዘንኩባቸው ማለት ነው። እና አንዳንድ ጊዜ ረረረረረረረ ታው ግን እና አላችኋለሁኝ ወደዚህ ቻናል ተከታታዮች። እኔ ግን ልክ የዛን ሰዓት እንደዛ ሲያሰቃዩት ጓደኛው ቢደርስለት አስባችሁታል? የሆነ የችግራችሁ ሰዓት አይደለም የእናንተ በቃ ማንኛውም ሰው እንኳን ድረስ ቢልላችሁ ደስታችሁ ወደር የለውም። እና እዛ ላይ የእውነት እሱ መቶ ቢሆን ምን አለ እያልኩኝ በራሴ አሰብኩኝ ማለት ነው። ሲቀጥል ደግሞ እስከ መቼ ድረስ ነው እንትን የሚለው? እስከ መቼ ድረስ ነው እሱስ ቢሆን ራሱን የሚጎዳው ማለት ነው እንዴ? ለዛውም ከነዚህ እንትን ከሆኑ ሰዎች ጋር የእውነቴን ነው የምላችሁ እና አላችኋለሁኝ። ሲቀጥል ደግሞ እችማ ሰው ቤት ያለች መሆኗን ሁሉ ረስተዋለች ይመስለኛል። ምስኪን ጨውቃ የሰው እንጀራ እየጠቀለለች እየወሰደች ደግሞ ጸባያ ሁሉ ነው የተቀያየረው። እናንተ ፍቅር ሲይዝ ጸባይ ይቀያየራል እንዴ? ወይኔ እኔ እኮ እሷ የድሮ እሷ አትመስለኝም። እንዴት እንደሚያደርጋት እሷን ቢያደርገኝ ማለት ነው። እንደውም ጸባይን በደንብ አሳምራለሁኝ እንዴ! ጉድ እኮ ነው ወይዘሪት ሀናን ራሱ እንደዛ ስትላት እኔ ለሷ ደነገጥኩኝ። ምክንያቱም እንደዛ ብላ ስለማታውቅ ማለት ነው። እና እላችኋለሁኝ ጋይስ፣ እሱ ግን እንደዚህ አይነት ነገር የማይሆን ነገር ያሰበ አይመስለኝም። ሲቀጥል ደግሞ አሁን እሱ እንደዛ ከነዛ ጋር ሲደባደብ ምን ሲል ወይ ረብቻ በአጠቃላይ እኔ በጣም ነው እንዳልኳችሁ ያዘንኩት።
ግን ከአሴር ጋር የሚገናኙበት ቀን እኔ ርቆኛል። እውነቴን ነው የምላችሁ። እና ሲቀጥል ደግሞ ለምንድን ነው እሱን ያስያዘው ማለት ነው? አልገባኝም። ለምንድን ነው እሱን ፖሊስ ጣቢያ ወሰዱት? እንዴ እሱ ምን አጠፋ? ወይ ጣጣ! ይቺ እኮ ነች። ይቺ ማን ነበር ስሟ? እንዲያው እንዴት እንደምታናድረኝ እሷ እኮ ነች። ይህን ጊዜ እኮ ለቤተሰብ አምታ ባታስተዋውቀው ኖሮ እኮ አሁን ላይ አያውቁትም ነበረ። ታውቃላችሁ። ግን እሱ በጣም ስለተናደደ፣ አንድም ደግሞ ይቺ ናት እንጂ ምግብ እያዝ ስትሄድ ምናምን እኮ ነው አይቷት የተነቃበት እንጂ እንትን አይልም ነበር። እሱ ግን የመሰለው ሀና ነች ማለት ነው። ሀና አሁን የነሱ ልጅ ስለሆነች ሀና ነች ይህን ሴራ የምትሰራው ምናምን ብለው በሀና ላይ ነው። አላወቅም ግን ሀና አይደለችም ጥፋተኛ። ሀና ምን አደረገች እዚህ ጋር? ነገር ግን ይችኛዋ ነች እንደዚህ ምግብ ምናምን ይዛለች ስትሄድ ምናምን ያው እንዳያችሁት አየ። ከዛ ደግሞ ተናደደ ማለት ነው። እና በዛ ነው አሁን ምንድነው እርግብን ስለ እርግብ እንዲናገር ይመስለኛል። ግን እንደዚህ አንዳንድ ጊዜ ነገራቶች ድርብርብ ሲልባችሁ ያለ ሰው ያለ ጓደኛ ያላይዟችሁ በይ እውነት በጣም ነው የሚከብደው። እና ምን አለ አሁን በዚህ ሰዓት ጓደኛው ኖሮለት እና እንግዲህ ውዶችዬ ምናልባት በቀጣይ ደግሞ ተጓደኛው ጋር የሚገናኙ ይመስለኛል ማለት ነው። ምክንያቱም ሁለቱም ደግሞ ስለተነፋፈቁ ማለት ነው። እና ውዶችዬ ደቂቃ አላብዛባችሁ ማለት ነው። በቀጣይ ቪዲዮ ደግሞ በቀጣዩ ክፍል ይዤላችሁ እመጣለሁ ማለት ነው። ግን የሚገናኙ ይመስለኛል። እኔ ተስፋ አለኝ ተገናኝተው። ወይኔ እውነት እንደዚህ የሚዋደዱ ጓደኞች እኮ ቢራራቁ ራሱ አይራራቁም ማለት ነው። እናላችኋለሁ። ውድ የዚህ ቻናል ተከታታዮች አበረታቱኝ። ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። አመሰግናለሁ ሁላችሁም።